Today we're going to see about simple present tense. በዛሬው ትምህርታችን ስለ simple present tense ምንነትና ለምን እንደምንጠቀም አንድ ባንድ እናያለን። ለዚህ ለቻናሉ አዲስ የሆናችሁ ሰብስክራይብ እና ላይክ በማድረግ ለሌሎችም እንዲደርስ በማድረግ ቤተሰብ መሆናችሁን አትርሱ። ከመጀመሪያው እንጀምራለን። Today's topic is about simple present tense or present simple or simple present tense ይባላል። ይህ ቴንስ ወይ ደግሞ ልክ እንደ ሌሎቹ ቴንሶች ጊዜ አመልካች ነው። ለተለያዩ ነገሮች እንጠቀማለን ሲምፕል ፕሬዘንት ቴንስ። ስለዚህ ስለ ሲምፕል ፕሬዘንት ቴንስ ስናስብ ብዙ ጊዜ የምናስበው ወይ ደግሞ ምን ለምናደርግ ነገር ነው። ብዙ ጊዜ አደርጋለሁ ለምን ነገር አደርጋለሁ የሆነ ነገር አደርጋለሁ ብለን ስናወራ ይሄ የኃላፊ ጊዜም አይደለም የወደፊት ጊዜም አይደለም፣ ሁልጊዜ የምናደርገው ነገር ሁልጊዜ እውነት የሆነ ነገር። እዚህ ጋር 8 ዩዞች አሉ። 1 2 3 4 8 አሉ። ስለዚህ እነዚህ ነገሮች ጠቅላላ ሲሉ ሁልጊዜ የምናደርጋቸው ነገሮች የሆነ ነገር አንድ ጊዜ ብቻ አድርገን የምንተው ሳይሆን በተደጋጋሚ ሁልጊዜ የምናደርጋቸው ወይም ሁልጊዜ እውነት የሆኑ ነገሮችን ሲምፕል ፕሬዘንት ቴንስ እንጠቀማለን። ስለዚህ የመጀመሪያው the first use of simple present tense is for a habitual or regular action. habitual or regular action. habitual ማለት ሀቢት የሆነ ነገር በተደጋጋሚ የምናደርግ በየቀኑ የምናደርግ ወይ ደግሞ በየሰዓቱ የምናደርግ ወይ ደግሞ በየሳምንቱ የምንሰራቸው ወይ ደግሞ በየወሩም ሊሆን ይችላል። የድግግሞሹ መጠን ሊለያይ ይችላል። ነገር ግን ሁልጊዜ አደርጋለሁ። ለምሳሌ ጠዋት ከእንቅልፌ እነሳለሁ። መቼ? ሁልጊዜ ጠዋት ሁሌም ከእንቅልፋችን እንነሳለን። ጠዋት ሁልጊዜ ፊቴን እታጠባለሁ፣ እጄን እታጠባለሁ፣ ሽንት ቤት እሄዳለሁ፣ ሻወር ወስዳለሁ፣ ቁርስ እበላለሁ። እነዚህ ነገሮች የሚደጋገሙ ነገር። ትምህርት ቤት እሄዳለሁ፣ ስራ እሄዳለሁ። እነዚህ በዚህ ሰዓት እነሳለሁ። ሀቢት ናቸው። habitual ወይ ደግሞ regular action repeated action የሆኑ አክሽኖች። እነዚህ ነገሮች አድርጌያለሁ አንልም። ሁልጊዜ ነው የምናደርገው። ሁልጊዜ ጠዋት ከእንቅልፌ እነሳለሁ እንጂ ሁልጊዜ ጠዋት ከእንቅልፌ ተነስቻለሁ አንልም። ወይ ደግሞ ሁልጊዜ ጠዋት ከእንቅልፌ ልነሳ እችላለሁ ብለን ስለወደፊት አናወራም። ይሄ ሁልጊዜ የምናደርገው ሁልጊዜ ሲሆን ግን የጊዜው እርዝመት ወይ ደግሞ ድግግሞሹ ይለያያል። በየቀኑ ሊሆን ይችላል፣ በቀን ሁለት ጊዜ ሊሆን ይችላል፣ በየሳምንቱ ሊሆን ይችላል፣ ወይ ደግሞ በየወሩ ሊሆን ይችላል። ያንን ነገር አደርጋለሁ፣ እንደዚህ አደርጋለሁ፣ እንደዚህ እናደርጋለን። አደርጋለሁ፣ ታደርጋለች፣ ያደርጋል እንደየሳብጀክቱ ይለያያል። he she it እና they we you ምናምን ነገር ወይ ደግሞ የሰው ስም ወይ ደግሞ የሆነ ስሙን ጠርተን ናውን ተጠቅመን የምናደርግ ነገር ምንጽፍ ማለት ነው። ሳብጀክታችን ሲንጉላር ከሆነ ለምሳሌ he she it ወይ ደግሞ somebody ከሆነ ወይ ደግሞ የሆነ ሰው ስም ያንድን ሰው ስም ጠርተን ስናደርግ ቨርባችን ላይ s es ወይ ደግሞ ies ይኖረዋል። ለምሳሌ he wakes up, he always wakes up at 6 o'clock. he always wakes s እንጨምራለን ማለት ነው። ስለዚህ they ከሆነ ደግሞ they wake up። ስለዚህ እንደዚህ ከቨርባችን ላይ ሲንጉላር ከሆነ s ቨርብ ላይ ሳብጀክቱ ሲንጉላር ከሆነ ቨርብ ላይ s እንጨምራለን። ሳብጀክቱ ፕሉራል ከሆነ ደግሞ አንጨምርም ማለት ነው። here እነዚህ ሶስት ኤግዛምፕሎች አሉ። ለምሳሌ I wake up at 6 every morning. I wake up at 6 every I woke up ወይ ደግሞ እንደዚህ ሌላ past tense አንጠቀምም። ስለዚህ I wake up at 6 every morning። ይሄ habitual ወይ ደግሞ repeated action ሁልጊዜ መንቃት ከእንቅልፌ ሁልጊዜ በ6 ሰዓት እነቃለሁ። ስለዚህ ይሄ ሁልጊዜ ነው። she goes to church every Saturday. she goes to church every Saturday። እዚህ ጋር ሁልጊዜ ቅዳሜ ቤተክርስቲያን ሄዳለች አንልም። ወይ ደግሞ ልትሄድ ትችላለች አንልም። ትሄዳለች። መቼ? በእያንዳንዱ ቅዳሜ ሁልጊዜ ትሄዳለች። በየቅዳሜ በመጣ ቁጥር ትሄዳለች። ይሄ ሀቢት ነው። it is an habit ወይ ደግሞ it is a repeated action regular action ስለሆነ ማለት ነው። second it is general እዚህ ጋር ኤግዛምፕሉን አልጨረስኩም። they usually play football በአብዛኛው ኳስ ይጫወታሉ። ይሄም መደበኛ ወይ ደግሞ ሪፒትድ የሆነ አክሽን ነው። አንድ ጊዜ ብቻ ተደርጎ የቆመ ነገር ሳይሆን ሁልጊዜ የሚያደርጉት ነገር ስለሆነ ማለት ነው። ሁለተኛው use of the simple present tense is for general truth or facts. general truth እነዚህ general truth የሆኑት ወይ ደግሞ ሁልጊዜ እውነት የሆኑ ነገሮች እነሱ ሁልጊዜም እውነት ነው። እውነት አንድ ጊዜ ብቻ አይደለም እውነት የሚሆነው፣ ሁልጊዜ ነው እውነት የሚሆነው። ስለዚህ ፋክት ከሆነ truth ከሆነ ያንን ነገር በሲምፕል ፕሬዘንት ቴንስ ነው የምናየው። ለምሳሌ the sun rises in the east
ፀሐይ በምስራቅ በኩል ትወጣለች፣ ፀሐይ በምስራቅ በኩል ወጣለች አንልም። ፀሐይ በምስራቅ በኩል ትወጣለች። the sun rises እዚህ ጋር the sun የሚለው ሲንጉላር ስለሆነ rises s እንጨምርበታለን። the sun የሚለው ሲንጉላር rises in the east ፀሐይ በምስራቅ በኩል ትወጣለች። this is fact ወይ ደግሞ general truth ነው ማለት ነው። water boils at 6 degrees centigrade at 100 degrees centigrade water boils ውሃ በ100 ዲግሪ ሴንቲግሬድ ይፈላል ነው እንጂ ፈልቷል ወይ ደግሞ ወደፊት ይፈላል ምናምን ነገር አይደለም። ሁሉ ጊዜ የሚሆን ነገር ስለሆነ we use simple present tense. Third, a year has 12 months. A year has 12 months. አመት 12 ወሮች አሉት። this is fact. ይሄ ማለት true ስለሆነ ማለት ነው። ስለዚህ has, boils, rises እነዚህ simple present tense እንጠቀማለን ማለት ነው። The third use is permanent situation. Permanent situation ቋሚ የሆኑ ማይቀየሩ ወይ ደግሞ አሁን ባለው ከረንት ሲቹዌሽን ሁልጊዜ ቋሚ ነው ብለን የምናስብ አሁን አስተሳሰባችን ቋሚ ነው። ለምሳሌ እኔ አዲስ አበባ ነው የምኖር ሰው አይ ሊቭ አዲስ አበባ ነው እንጂ አይ ሊቭድ ኢን አዲስ አበባ አልልም፣ ወይ ደግሞ አይ አም ሊቪንግ ኢን አዲስ አበባ አልልም። ምክንያቱም አይ አም ሊቪንግ ኢን አዲስ አበባ ምለው ለተወሰነ ጊዜ የሚቆይ ከሆነ ለተወሰነ አይ አም ሊቪንግ ኢን አሁን አዲስ አበባ እየኖርኩ ነው ማለት ከተወሰነ ጊዜ በኋላ ይቀየራለሁ ማለት ነው። ሶ ለተወሰነ ጊዜ ከሆነ አይ አም ሊቪንግ ኢን አዲስ አበባ። ነገር ግን ፐርማነንት ከሆነ ቋሚ ከሆነ የሆነ ነገር it's a permanent situation ከሆነ simple present tense እንጠቀማለን። that is he lives in Addis Ababa. He lives in Addis Ababa. She works as a teacher. so እንደ አስተማሪ ሆና ነው የምትሰራው። ይሄ permanent ነው ወይ ደግሞ ቋሚ የሆነ ነገር ነው። or my parents own a small shop. My parents own a small shop. ይሄ ሁልጊዜም አላቸው ሱቅ አላቸው። ስለዚህ ሁልጊዜ አላቸው ኖሯቸዋል ወይ ደግሞ ሱቅ የሆነ ነገር ምናምን አንልም። ስለዚህ she works as a teacher, my parents own a shop. እነዚህ ቋሚ የሆኑ ነገሮች ናቸው ወይ ደግሞ permanent situation. We use simple present tense for permanent situation. The fourth use is for fixed timetable or schedule for future. ይሄ ደግሞ ሲምፕል ፕሬዘንት ተብሎ ግን ለወደፊት ያገለግላል። ምን ሲሆን ፊክስድ የሆነ ታይም ቴብል ወይ ደግሞ አሬንጅመንት ሲሆን ፎር ፊክስድ ታይም ቴብል ኦር ስኬጁል። ለምሳሌ የሚቀጥለው እሁድ ላይ ማንቸስተር እና አርሰናል ኳስ ካላቸው ይጫወታሉ። ኳስ አላቸው። ይሄ ፊክስድ ነው፣ በቃ ታይም ቴብል ነው፣ አንድ ጊዜ የተዘጋጀ ነገር ስለሆነ የወደፊት ማንቸስተር እና አርሰናል እሁድ ይጫወታሉ ነው እንጂ ሊጫወቱ ይችላሉ አንልም። ልክ እንደ ፊውቸር አድርገን እናወራቸው። ምክንያቱም it's already fixed የሆነ አሬንጅመንት ነው። ለምሳሌ የሆነ ሰው ኮንሰርት ካለው the concert begins on Saturday, next Saturday እንላለን። ይጀምራል በሳተርዴይ ይጀምራል ወይ ደግሞ ቅዳሜ ይጀምራል ነው እንጂ ሊጀምር ይችላል ብለን እናወራ። ፊክስድ የሆነ ታይም ወጥቶለታል፣ አሬንጅ ተደርጓል። ስለዚህ ያ ነገር ኦልሬዲ ዲሳይድድ የሆነ ነገር ፕላንድ የሆነ ነገር ሲሆን we use simple present tense ማለት ነው። ስለዚህ simple present tense ለወደፊት ሆኖ ግን አንድ ጊዜ ፕላንድ የሆነ አክሽን ወይ ደግሞ ፊክስድ ታይም ቴብል ሲሆን፣ ለምሳሌ ትምህርት ቤት መስከረም 1 ይጀምራል። አሁን እኛ ነሐሴ ላይ ሆነን ትምህርት ቤት መቼ ነው የሚጀምረው? ትምህርት ቤት መስከረም 1 ይጀምራል እንጂ ሊጀምር ይችላል አይደለም። ምክንያቱም ኦልሬዲ ትምህርት ቤት መስከረም 1 ይጀምራል ተብሎ አንድ ጊዜ ዲሳይድ ተደርጓል። ይሄ ፊክስድ ታይም ቴብል ይባላል ማለት ነው። for example, the train leaves at 9 tomorrow. The train leaves at 9 tomorrow. School opens on 1st September. The concert begins on Saturday. These are fixed time tables that we use to talk about in the future. And number 5 is instructions or directions. ይሄ ደግሞ ትእዛዝ ስንሰጥ ትእዛዝ እንደዚህ አድርግ፣ እንደዚህ አታድርግ፣ እንደዚህ ምናምን። ስለዚህ ሲምፕል ፕሬዘንት ነው ማለት ትእዛዝ ወይም instruction. Open the book and read. Open the book. Open verb simple present tense. Open the book and read. This is simple present tense. Add 2 cups of sugar. Add 2 cups of sugar. This is simple present tense. Turn left at the corner. Turn left. Turn left at the corner ማለት ኮርነር ላይ ስትደርስ ወደ ግራ ዙር። ይሄ ኢንስትራክሽን ወይ ደግሞ ዳይሬክሽን ነው። አድ 2 cups of እንደዚህ ሲምፕል ፕሬዘንት ቴንስ ነው የምንጠቀም እዚህ ጋር። ለምንም ኢንስትራክሽን መመሪያ ስንሰጥ እንደዚህ አድርግ፣ እንደዚህ አድርግ፣ እንደዚህ አታድርግ፣ እንደዚህ አታድርግ ብለን መመሪያ ስንሰጥ ወይ ደግሞ ትእዛዝ ስንሰጥ ምንድነው የምንጠቀመው? ሲምፕል ፕሬዘንት ቴንስ እንጠቀማለን ማለት ነው። The sixth one is newspaper headlines. ይሄ ደግሞ ጋዜጣ ላይ ሄድላይን የጋዜጣ ርዕሶች ሁሉ በሲምፕል ፕሬዘንት ቴንስ ነው የሚጠቀሙ ሆኗል። አክሽኑ ኦልሬዲ ሆኗል። ለምሳሌ ጋቨርንመንት ኦፕንስ ኒው ሆስፒታል። ኦልሬዲ ሆስፒታሉ ተከፍቷል። ነገር ግን ሄዲንጉ በሲምፕል ፕሬዘንት ቴንስ ነው የሚጻፈው። ጋቨርንመንት ኦፕንስ ኒው ሆስፒታል። ይሄ እዚህ ጋር በሲምፕል ፕሬዘንት ቴንስ ምን
ኒውስፔፐር ሄድላይን ላይ በፓስት ቴንስ አንጽፍም፣ በሲምፕል ፕሬዘንት ቴንስ ነው የምንጽፈው ማለት ነው። ሶ ማን ዊንስ ሎተሪ ፎር ዘ ሰከንድ ታይም፣ ማን ዊንስ ዘ ሎተሪ ግን ደርሶታል፣ አሸንፏል፣ ደርሶታል። ስለዚህ ሰውየው ለሁለተኛ ጊዜ ሎተሪ ደረሰው ለማለት በሲምፕል ፕሬዘንት፣ ምክንያቱም ይሄ ኒውስፔፐር ሄድላይን ስለሆነ በሲምፕል ፕሬዘንት ቴንስ እንጽፋለን ማለት ነው። ኢትዮጵያ ሳይንስ ኒው ትሬድ አግሪመንት፣ ኢትዮጵያ ሳይንስ ኒው ትሬድ ኢትዮጵያ አዲስ የንግድ ስምምነት ፈርማለች። ነገር ግን እዚህ ጋር ልክ ሄድላይኑ ላይ ሲጻፍ ኢትዮጵያ ሳይንስ ኒው ትሬድ አግሪመንት፣ ስለዚህ እንደዚህ ተደርጎ ነው የሚጻፈው። የሰባተኛ ዩዝ ወይ ደግሞ the ዩዝ ኦፍ ሲምፕል ፕሬዘንት ኮሜንታሪስ ኦር ስፖርት ኦር ላይቭ አክሽንስ። እዚህ ጋር የሆነ ኮሜንታሪው እዚህ ጋር ይሄ አክሽን ላይቭ ላይ የሚያስተላልፈው ስለ ኳስ ምናምን የሚያስተላልፈው ሰውዬ በሲምፕል ፕሬዘንት ቴንስ ነው የሚያወራው ማለት እንጂ ለምሳሌ ጎል ሲገባ he passed the ball to Salah and Salah scores ገብቷል። ነገር ግን ሲናገር ሰውየው በሲምፕል ፕሬዘንት ቴንስ ነው የሚጻፈው። he passes ያኛው ለዛኛው ያስተላልፋል the ball to Salah and Salah scores passes simple present tense ነው ማለት ነው። so for a commentaries or a sport or live action we use simple present tense, like the crowd cheers as the players run to the goal, the crowd cheers as the player run to the goal. እዚህ ጋር simple present tense ነው የሚጠቀመው ማለት። the last use of simple present tense, the last use in zero conditional sentences, not only zero conditional sentence, conditional type 1 in if clause that we use simple present tense. and እዚህ ጋር ደግሞ zero conditional we talk about fact, zero conditional ስለ fact ወይ ደግሞ always true ስለሆነ ስለምናወራ እዚህ ጋር will ምናምን ነገር አንጠቀምም። ለምሳሌ if you heat water, if you heat simple present tense, if you heat water it boils, and if it rains the ground gets wet, and if you don't water the flowers they die, simple present tense. ስለዚህ በአጠቃላይ in general we use simple present tense here for habitual or regular action, general truths or facts, permanent situation, fixed timetable or schedules for future instruction in directions, newspaper headlines, for commentaries, and the last in zero conditional sentence. This is what I have for today. Don't forget to subscribe and like. Thank you.